ሰላም። ዛሬ የምናየው በጣም መሰረታዊ የሆነ ነገር ግን ሁላችንንም የሚነካ ሐሳብ ነው። ይሄውም በእግዚአብሔር መታመን እና በራሳችን ዕውቀትና ማስተዋል መደገፍ መካከል ስላለው ትግል ነው። እና ይህን ውይይት ለመጀመር በቃ መነሻ የሚሆነን ከምሳሌ መጽሐፍ የተወሰደ አንድ ጥቅስ ነው። እውነት ለመናገር ይህ ጥቅስ የሰው ልጅ ዋና ግጭት ምን እንደሆነ ቁልጭ አርጎ ነው የሚያሳየው። እሺ፣ እንግዲህ የችግሩን ስር መመልከት እንጀምር። እስቲ መጀመሪያ የዚህ ሁሉ ነገር መነሻ ምንድን ነው የሚለውን እንመርምር። ያው በራስ መተማመን ስንል ይሄ ከእግዚአብሔር ይልቅ በራሳችን የመደገፍ ዝንባሌ ቀላል ነገር አይደለም። እንደውም የአመፃ ሁሉ ስር ነው ተብሎ ነው የሚገለጸው። አስቡት እንግዲህ የትግላችን ሁሉ ዋና ምንጭ እና የሰይጣን ትልቁ የማታለያ ስልት ይሄ ነው ማለት ነው። እና ዋናው ስልት ምንድን ነው? በጣም ቀላል ነው። እግዚአብሔርን ማይታመን አድርጎ ማሳየት። እግዚአብሔርን መጠራጠር ከጀመርን ቀጥሎ ምን ይመጣል? በቃ በራሳችን መደገፍ እንጀምራለን ማለት ነው። ነገሩ እንደዛ ነው የሚሰራው። እሺ፣ የዚህ ሁሉ ነገር መነሻ የት ነው? ለመረዳት እስቲ ጊዜውን ወደ ኋላ መልሰን እስከ ኤደን ገነት ድረስ እንጓዝ። ሁሉም ነገር የጀመረው በአንድ ጥያቄ ነው። በጣም ንጹሕ በምትመስል ጥያቄ፣ በውኑ እግዚአብሔር ብሎ በመጠየቅ ግን ዓላማው ግልጽ ነው። በእግዚአብሔር መልካምነትና በቃሉ ላይ የጥርጣሬን ዘር መትከል ነበር። እና ሔዋን የገጠማት ፈተና ሲተነተን በጣም የሚገርም ነው። በሦስት ዋና ዋና ክፍሎች ነው የቀረበላት። የመጀመሪያው ለማስተዋል ወይም ለጥበብ የሚፈልግ መስሎ መታየቱ፣ ሁለተኛው ለሥጋ ወይም ለመብላት ጥሩ መሆኑ፣ ሦስተኛው ደግሞ ለዓይን ማራኪ መሆኑ ነው። እነዚህ ሦስት ነገሮች እኮ ዛሬም ድረስ የምንፈተንባቸው ዋና ዋና መንገዶች ናቸው። በቃ ያች አንድ ውሳኔ ከእግዚአብሔር ይልቅ በራስ ማስተዋል ለመደገፍ የተወሰነው ውሳኔ ያስከተለው ውጤት ግን በጣም ከባድና እስከ ዛሬ ድረስ የዘለቀ ነው። ያው ውጤቱ በአዳምና በሔዋን ላይ ብቻ አለቃ። በአንድ ሰው አለመታዘዝ ኃጢአት ወደ ዓለም ገባ። ከኃጢአት ጋር ደግሞ ሞት መጣ። ይህም ለሁሉም ሰው ተዳረሰ። ከዛ የከፋው ደግሞ ያ ኃጢአተኛ ተፈጥሮ ለሁሉም ትውልድ መተላለፉ ነው። የሰው ልብ ዝንባሌ ከልጅነቱ ጀምሮ ወደ ክፋት ማድላቱ የዚህ ውጤት ነው። ግን ታሪኩ እዚህ ላይ አያልቅም። ለዚህ ውድቀትና ለዚህ ችግር መፍትሄ መጥቷል። ሁለተኛው አዳም ኢየሱስ። እና እዚህ ላይ ያለው ንጽጽር በጣም ግልጽ ነው። የመጀመሪያው አዳም በራሱ ተማምኖ አልታዘዝም አለ። ውጤቱንም አይተናል። ሁለተኛው አዳም ኢየሱስ ግን በፍጹም መደጋፈፍና መታዘዝ ኖረ። አንዱ ኃጢአትና ሞትን ሲያመጣ፣ ሌላኛው ጽድቅና ሕይወትን አመጣ። ልዩነቱ ይሄ ነው። በጣም ወሳኙ ነገር ደግሞ ይሄ ነው። ኢየሱስም ልክ እንደ ሔዋን በእነዛው 3 መንገዶች ነው የተፈተነው። በሥጋ ፍላጎት፣ በዓይን አምሮት፣ በኑሮ ትዕቢት። ነገር ግን የእርሱ ምላሽ ፍጹም የተለየ ነበር። በእግዚአብሔር ላይ ሙሉ በሙሉ በመደገፍ ድል ምን እንደሚመስል በተግባር አሳይቶናል። እሺ፣ ሙሉ በሙሉ ተደገፈ ስንል ምን ማለታችን ነው? እስቲ ከራሱ አንደበት የተወሰዱትን ቃላትን መልከት። ለምሳሌ ዮሐንስ ወንጌል ላይ ምን ይላል? እኔ ከራሴ አንዳች ላድረግ አይቻለኝም ይላል። የላከኝን ፍቃድ እንጂ የራሴን አልሻም። አሁንም ደግሞ በሌላ ቦታ ላይ ከሰማይ የወረድኩት የራሴን ፈቃድ ለማድረግ አይደለም የላከኝን ፈቃድ ለማድረግ እንጂ በማለት ያረጋግጣል። ዓላማው አንድና አንድ ነበር፣ የአብ ፈቃድ። እስከ መጨረሻውም ድረስ የሚያስተምረው ትምህርት እንኳን የራሱ እንዳልሆነ ነው የተናገረው። ትምህርቴ ከኔ አይደለም ከላከኝ ነው እንጂ ይላል። ይሄ እንግዲህ ፍጹም መደገፍ ማለት ነው። እንግዲህ ይህንን ሁሉ ካየን የድል መንገድ ምን እንደሆነ ግልጽ እየሆነልን ይመጣል። መርሁ በጣም ግልጽ ነው። የውድቀቱ መሰረት በራስ መደገፍ ነበር። እንግዲያስ የድል መሰረቱ ደግሞ በተቃራኒው በእግዚአብሔር ላይ ሙሉ በሙሉ መታመን ነው ማለት ነው። እና ይሄ ነገር ሙሉ ዙርዙሮ የጀመርንበት ጥቅስ ላይ ይመልሰናል። በፍጹም ልብህ በእግዚአብሔር ታመን፣
በራስህም ማስተዋል አትድገፍ። ሙሉ ታሪኩ እዚች ጥቅስ ላይ ተጠቃልሏል ማለት ይቻላል። እናም ይህ ሁሉ ነገር አንድ መሰረታዊ ጥያቄ ላይ ይጥለናል። የሕይወት መሰረት የተጣለው በምን ላይ ነው? በራስ ማስተዋል ላይ ነው ወይስ በእግዚአብሔር ላይ በመታመን? እያንዳንዳችን ልናስበት የሚገባ ጥያቄ ነው።